ምህረት የሚጠየቀው እግዚአብሔር ሆይ ማረኝ የሚባለው ከዚች ፕላኔት እርዝ ላይ የዘመናችን ቁጥር ሳይዘጋ ነው። ዘመን ካለቀ በኋላ ከሁለት ወደ አንድ ነው። ወይ ወደ ሲኦል ነው ወይ ወደ ገነት ነው። እዚህ ግን ጊዜ አለ። ይሄንን የምትሰሙ በየትም ስፍራ ያላችሁ ሳይረፍድ በጌታ በኢየሱስ ክርስቶስ እመኑና ከዘላለም ሞት ፍርድ አምልጡ። አብርሃም አይደለም እግዚአብሔር ስለራራልን በኩሩን ከሰማየ ሰማያት ላከልን። መሐሪ ማን ነው? እግዚአብሔር ነው። ይቅር ባይ ማን ነው? እግዚአብሔር ነው። ቸር ማን ነው? እግዚአብሔር ነው። ልጁን የሰጠ ማን ነው? እግዚአብሔር ነው። እኛን ከዘላለም ሞት ፍርድ የኛን ሞት ሊሞት ፍርዳችንን ሊቀበልልን ከሰማየ ሰማያት ወርዶ ወገኖቼ ሆይ በዛን ዘመን ምን አለው ሲናገር አብርሃም ከሙታን አንድ ሰው ነው አይደለም አለው። ሙሴና ነቢያት ማለት የብሉይ ኪዳን መጽሐፍን ኢግኖር ያደረገ ሰው ነው። አይሰማም። ያንን ካልሰማ ሙታን ቢነሳም አይሆንም። አብርሃም አባት ሆይ በዚህ ነበልባል እሰቃያለሁ። ጣቱን ውሃ ያስነካና ወገኖቼ ሆይ ከዛ ከሲኦል ጩኸት ከዛ ፍርድ ላዳነን ጌታ ቆመን ነው ክብር የምንሰጠው።